ደረሳችሁ እንኳን መልካም ባህል ብያለሁ። በየትኛውም ዓለም ዙሪያ ላይ የምትገኙ እህት ወንድሞቼ የእንጀራ እየጋገርን ነው። እንደዚህ አድርጋችሁ ይመስላል። አያችሁት? ቤታችሁ ናችሁ። ለምን ይደብራችኋል? በባህል እንጀራችሁን ቤታችሁ ግግር አድርጋችሁ ደስተኛ መሆን ምርጥ የሆነ እንጀራ አያችሁ እንዴት እንደሚያምር ይሄው በጣም ዝንቅ ይሄው ምርጥ የሆነ እንጀራ እንደዚህ ጋግራችሁ ይሁት እንዴት እንደሚያምር አይታችሁታል? በጣም ነው የሚያምረው። አያችሁት? ይሁት እንዴት እንደሚያምር ይሁ ምርጥ አይኑ ብቻ ይበቃል። ይሄው እና ከቤት ሳትደበሩ እንደዚህ ዘና ብላችሁ ባህላችሁን ማሳለፍ አትጨናነቁ፣ ደስተኛ ሆኑ። ምን አባቱ እንኳን አደረሳችሁ። እኔ መሰላ እንጀራ ግግር አድርጋችሁ ባህላችሁን አሳልፉ። መልካም ባህል ብያችኋለሁ። በኋላ ደግሞ እንገናኛለን። ውድድ ነው ማረጋችሁ። ከዛ በዚች ክድን እያረጋችሁ እንደዚህ ኑሯችሁ ያማረ ይሁን። እንደዚህ የተከመረ እንጀራ ይስጣችሁ፣ የሚያሳርፍ እንጀራ ይስጣችሁ። እንደዚህ ኑሯችሁ ያማረ ይሁን። ያያችሁት በጣም ነው የሚያምረው። ይኸው እንደዚህ እየጋገራችሁ ባህል አሳልፉ። አትጨናነቁ። ምን አባቱ ከልኳ ይሞላ ወጥ እየሰራን ነው ቁላላችን እና ይኸው ዛሬ ባህላችን ባህል ሸተናል። በሰው ሀገር ላይ ቢሆንም ምርጥ የሆነ ባህል ምን ጎደለ? ይኸው ወሰርተናል፣ እንጀራ ጋግሮናል። ይኸው ዶሮአችን እኔ መሰለ ወጥ የተባረከ ቀን ይሁንላችሁ፣ መልካም ባህል ይሁንላችሁ ብለናል። ተጋብዛችኋል። እሺ ኑና ብሉ። ደግሞ እርጎ ምንድነው አይብ ሰርተናል። እርጎ አልኩኝ አይብ ሰርተናል። ይሄው ምርጥ ሰርታችሁ መብላት የምትፈልጉ ጠይቁን፣ አሰራሩን እንነግራችኋለን። እሺ ዛሬ ባህላችን ተውን አልኩ። ሁልጊዜ ፋሲካና በፋሲካ ነው ምን እስኪያም እንጀራ አለን። ቀዝቀዝ እያደረግነው እንጀራው ይሄው ምርጥ የሚያምር እንጀራ። ዛሬ እኔና ጓደኞቼ ባህል እያከበርን ነው። ምን ይመስላችኋል? እንኳን አደረሳችሁ ለመስቀል፣ እንኳን አደረሳችሁ ለፋሲካ። እንዴት ናችሁ? ሁሉ ሰላም ነው አይደል? አያችሁት? ፈታ ዘና እያልን ነው። ይውላችሁ እናንተም ራሳችሁን አስደስቱ፣ አትከፉ፣ አይክፋችሁ። ምን አባቱ ደግሞ በሰው ሀገር ደግሞ ለምን ትጨናነቃላችሁ? ደስ እያላችሁ አያችሁት? አያምርም? እና እዚህ ጋር ጓደኛዬ ደግሞ ዛሬ በስማም አምሮባታል። አላማረባትም? ከጸጉሯ አስከምኑ ፏ ብላለች። ስልክም እያወራች ነው። በስማም ፍለው